ሰላም ጤና ይስጥልን እንደምትሰንብታችኋል የተከበራችሁ ተመልካቾቻችን አይጂ ኢንተርቴይንመንት ከኢትዮጵያ ሬዲዮና ቴሌቪዥን ድርጅት ጋር በመተባበር የሚያቀርብላችሁን ሳምንታዊውን የኢትዮጵያን አይድል ሾው ፕሮግራማችንን ይዘን ቀርበናል። ዛሬ ይዘንላችሁ የቀረብነው የአራተኛውን ዙር የመጨረሻ ውድድራችን ሲሆን በግሎባል ሆቴል የተቀረጸው ነው። ተወዳዳሪዎቻችንም ከተለያዩ የክልል ከተሞች የተውጣጡ ናቸው። እንግዲህ የተከበራችሁ ተመልካቾቻችን እስከ ፕሮግራማችን ማብቂያ ድረስ በያላችሁበት ስፍራና ቦታ ሆናችሁ በፕሮግራማችን ዘና እያላችሁ ከኛ ጋር እንድትቆዩ በአክብሮት ጋብዘናችሁ። ስያሜው ከየት ነው? አባ ገብረ ሚካኤል ማን ናቸው? አባ ገብረ ሚካኤል የልጆች ማሳደጊያ ነው እና በዛ ላይ እኛም አለን እዛ ውስጥ ይሄው ነው። ስለ አባ ገብረ ሚካኤል ሁሉ ያደረጉን ደገፍ ምስጋና ይገባቸዋል ከልብ ማለት ነው። ሁላችን እዚህ ድረስ አመጡን አባ ገብረ ሚካኤል ከልብ ምስጋና ይገባቸዋል። ጥሩ ነገር ነው እያየን ያለነው። ግን ምንድነው ለውዝዋዜው የሰጣችሁትን ትኩረት በአልባሳት ላይ የሚያደርጋችሁት ትኩረት ቆንጆ ነው። ቁሳቁሳችሁን ግን መጠቀም መቻል አለባችሁ ይዛችሁ እስከመጣችሁ ድረስ። እዚህ ጋር ምንም ነገር ቢፈጠር ያን ነገር ቶሎ ብላችሁ መለወጥ ትችሉ ነበር። በመጀመሪያ ወስከምባሽ ወደቀ ይሆነ ቁጭ ስትይኮ እንደምን ብለሽ ማንሳት አለብሽ። እሷ ባታነሳም እናንተ ወንዶች ከኋላ መጣችሁ እንደ ስራ አድርጋችሁ እዛ ላይ ኢምፕሮቫይዜሽን ይባላል። አንድ ላይ ችግር ሲፈጠር መድረክ ላይ አንዱ ፈጠን ብሎ አርቲስቲካዊ በሆነ መንገድ ያን ነገር መሸፈን አለበት እንጂ በዛው መቀጠል የለብሽም። ትልቅ ስህተት ነው። ማንሳት ዙረሽ ማንሳት ይሻላል ሙሉን እንትን ከማለት። እኔ እንደውም ምንድን ነበር ያሰብኩት እሷ አውርዳ ስትያስቀምጥ በቃ ምንድነው ያንቺ ወርቆብሻል እሷ ባዶ ይሆናል የሁለታችሁም ነፃ በሆነ ሰዓት ላይ አንስታችሁ ትይዙታላችሁ ነበር። ያ ነገር አልተደረገም። ትልቅ ስህተት ነው። ይስተካከል ለሌላ ጊዜ። ሁለተኛ ወንዶች ላይ የመጀመሪያው ጭፈራ ላይ ደርቡ ገብቶ አንዳችሁ ነጠላው እዚህ ላይ ነው አንዱ አውርዶ እዚህ ጋር የሚጨፍረው አንዱ እዚህ ጋር ይዞት ነው። እኩል የሚወርድ ከሆነ እኩል መውረድ ነው ያለበት። እዛው መሆን ካለበት እዛው ነው። ግን ያላወረድከው ልጅ ነህ ጥፋተኛው አንተኛው ማለት ነው። መሀል ያለው ከሴቶች ትክክል ነው። ልክ ደርብ ሲመጣ ይዞ ነው የሚሰራው አይደል? ያን ነገር መታየት አለባችሁ። ቢሳሳት እንኳን አንተ ወደሱ መግባት አለብህ እንጂ ስህተቱን ማሳወቅ የለባችሁም። ይሄ ነው ውዝዋዜው ላይ ያለው ነገር። በጣም ጥሩ ነገር ነው። አሪፍ ነው ሁሉ ነገር። እነዚህ ቴክኒካል ነገሮችን አስተካክሉ።
አባ ገብረ ሚካኤል ውዝዋዜው ጥሩ ነው፣ ግን ሴቶቹ ከውስከምባው ጋር ትሬኒንግ አላደረጉም። እርግጠኛ ሆኜ የምናገረው ማለት ነው። መጀመሪያ ሁለታችሁ ሴቶቹ ውስከምባውን አውርዳችሁ የምትሰሩበት ቦታ ነበር። በተራ ነበር ስትሰሩ የነበረው። አንደኛዋ ስታወርድ አንደኛዋ ትቀጥላለች፣ አንደኛዋ ስታወርድ አንደኛዋ ትቀጥላለች። የውስከምባው መሬት ላይ ወድቆ እንደዚህ መንገላታት የመጣው ችግር በጣም ይሄን ነገር እንቅስቃሴውን ስላበዛሽበት ነው። ያንቺን ብቻ ሳይሆን እሷም ሲወድቅባት እየደነገጠች እያነሳችው እንደገና ደግሞ አንድ በጣም ጥሩ ያልሆነ ነገር ትሰራ ነበር። አሁን ይልሽ ስናገር ያልሽ ተብሎ ውዝዋዜ አይሰራም ስትሰሪው ማለት ነው። እያልሽ ከምላስሽን ከከንፈርሽ ጋር ያደረግሽ ውዝዋዜው አይሰራም። ይሄ ወስከምባሽ ሊወርቅ ስትጨናነቂ መሰለኝ ያን ነገር ስታደርጊው የነበረው ነገር ማለት ነው። ስለዚህ በደንብ ከወስከምባው ጋር ትሬኒንግ ማድረግ አለባችሁ፣ በኮንፊደንስ እንድትሰሩ ማለት ነው። እንዳይወድቅባችሁ፣ ሁለታችሁ እንዳትነጣጠሉ በወስከምባው በደንብ ትሬኒንግ ማድረግ አለባችሁ። ውጤታችሁን አብረን ጠብቅ። መቅደስ የሐመልማል ስራዎችን ብዙ ጊዜ ስታጠኝ ሰምቻለሁ። አድናቂዋ ነሽ? አዎ በጣም ወዳታለሁኝ። እንደውም ብዙ ሰዎች ድምጽሽ ከሐመልማል ጋር ይመሳሰላል ብለው ስለሚል ብዙ ጊዜ ምርጫዬ እሷ ናት። ምርጥ ሀያዎቹ ላይ የህዝብ ዳኝነት እየተቀሰቀሰ ነው። ህዝብ የተለያየ አስተያየት እያደረሰ ነው። እንደ ተወዳዳሪ ምንድነው ያንቺ ሀሳብ? ያው የኢትዮጵያ ህዝብ ቶፕ 10 ውስጥ ስንገባ ይመርጠናል። ምርጥ ሀያዎቹ ውስጥ ስንገባ ይመርጠናል እና ያው የኢትዮጵያ ህዝብ ሁሉ ጥሩ ሰርተሻል ብሎ የሚያስበኝ ሁሉ እንዲመርጠኝ በኢትዮጵያን አይደል ስም መልእክቴን አስተላልፋለሁ። በመጀመሪያ በጣም ወዳት እናቴን አመሰግናለሁኝ። ሲቀጥል ደግሞ ወንድሜን በጣም ወደው ወንድሜን አመሰግናለሁ። የወንድሜንም ሚስት አመሰግናለሁኝ። እህቴንም አመሰግናለሁኝ። የሐዋሳ ልጆች ጓደኞቼን ሁሉ አመሰግናለሁኝ። ደቡብ አድቬንቲስት ትምህርት ቤት የመማርበት ነው። ዳይሬክተሮቼ አስተማሪዎች ሁሉ ላደረጉልኝ በፈተና ሰዓት እየፈቀዱ ቀይረው ፈተና ምናምን ነገር ላደረጉልኝ ነገር ሁሉ አመሰግናለሁ በኢትዮጵያን አይደል ስም። ለኔም ጉዳይ ቦታ ስተው ላንተ ያለኝ ፍቅር ያወቀው ትርፍ ስራ ታድርገው ለኔም ጉዳይ ቦታ ስተው ችላት በላይ ተው ኧረ እንዴት ኧረ እንዴት ብዬ ልንገርህ እኔ ላንተ ያለኝን ፍቅር እኔ እንዴት ብዬ ላስረዳህ እኔ እንደው ግራ ገባኝ ለጠበቀ ልቤ እንዴት ተስፋ ልስተው አንተ አለኸኝ እያል እንዳልቀር ያለ ሰው ተውጣላ ታድርገን ማፍቀርን አክብደው ያጡለት ያስቆጫል የወዳጅ ጡር አለው መጥፎ አይደለም ከአንዳንድ ድክመቶች በስተቀር። የመጀመሪያው ውበት ነው። ለማሳመር ጥረት ትንሽ ማድረግ አለብሽ። ከዚህ በላይ ቀጥ ወደ ማለት በጣም አመዝኗል። ሁለተኛ የቅላጼ መሸጋገሪያዎችን ጠቅላላ ከአንድ ኖት ወደ አንድ ኖት የእንሸራተት የሄድሻቸው ነገሮች እነሱ ውበቱን በጣም አጥፍቶታል። ሁለተኛ ሶስተኛ የወረዱ ድምጾችን ከቅኝት ውጪ የምትጫወቸው ነገር አለ። እሱን አስተካኪ። ግን እንደኔ ለክፉ የሚሰጥሽ አይመስለኝ። ድምጽሽን በመጮህ ወይ ደግሞ ቬሎሲቲ ወይ ደግሞ ግፊት በመስጠት
የሚያምር መስሎሻል። እሱን ትንሽ ከድምጽሽ ማማር ጋር አብሮ ካልተያዘ በስተቀር ጩኸት ይሆናል። ሎ ፒች በምትወርጅበት ጊዜ ኪዩም ሊሆን ይችላል። ትንሽ ለኔ ፍላት ነው የሚሰማኝ እና ድምጽሽ ትንሽ እዛ ላይ ቫይብሬሽኑም ትክክል አይደለም፣ ኦፍ ኪ ነው እና እነዚህ ነገሮችን አስተካክያቸው። የሪትም እውቀትና አሰራሩ እሱ በጣም ጥሩ ነገር ያየሁት ነገር ነው። የኢንቶኔሽን ችግር በተለይ ዝቅተኛዎቹ ድምጾች የሚያርፉበት ቦታ በደንብ ያረፈ አይደለም እንደተባለው ከቅኝት ውጭም ጭምር ነው። ዳግማዊም ቴዲም እንዳሉት ብዙ መሻሻሎች አሉ። ለኔም የተሰማኝ ነገር መልካም ነው። ምን ይመስላል ዝግጅት የአራተኛ ዙር ትሬኒንግ? እንግዲህ አላደረኩም። ለምን? ምክንያቱም ካምፓስ ተማሪ ነኝና ብዙ ፈተናዎች ምናምን ብዙ ነገር ስላለ ብዙ ትሬኒንግ አላደረኩም። ውድድሩም የሶስተኛ ዙርና አራተኛ ዙር ተቀራራቢነት አለውና በዛ ምክንያት ብዙ ትሬኒንግ አላደረኩም። እኔ እንደውም የመጣሁት ብወዳደር ነው ከምል ብዬ ነው እንጂ የሆነ ትሬኒንግ ምናምን አድርጌ ምናምን አይደለም። በኋላ ወደፊት እንዳይቆጨኝ። The love is the woman and she dresses so naughty. The way the girl I check me up, she want me right. I know me have to make me move and I love the shorty. Hello baby girl, you're looking so fine. I notice you've been beaming at me now for a while. I can see it in your eyes that you wanna be mine. Now check it out, it's even written in the zodiac sign. If you have some, I'm not all at you. You look so good, now let me all at you. I like to run them and be loving you, loving the rubber dubbing you, hugging you, let me give it to you, baby. If you have some, I'm not all at you. You look so good, now let me all at you. I like to run them and be loving you, loving the rubber dubbing you, hugging you, let me give it to you, baby. Girl, let me tell you, got a hell of a rock. I love your style, the way you wear the junk in your back. Behind a bitch like you probably give me hell in the sack. I say I like a baby girl, you know that I'm all that. Now about we take this back to my suite. Let's take an hour out of this and we can wrinkle the sheets. Get her up, down your shoulders and massage your feet. And you can cycle this the lover on your favorite tree. If you have some, I'm not all at you. You look so good, now let me all at you. I like to run them and be loving you, loving the rubber dubbing you, hugging you, let me give it to you, baby. If you have some, I'm not all at you. You look so good, now let me all at you. I like to run them and be loving you, loving the rubber. Sexy body, sexy body, sexy body. Shake something, shake something, shake something, shake something. Come on. Understand me? So sexy, say think you're sexy. Come sexy girl. ሶሎና ዳንስ ላይን ተከን ዳንስ ይደንሽ ሁለቱም ተቀራራቢ ባህሪ ያላቸው አደናነሳቸው ያም ሆኖ ሳለ ስልተምትሽ ላይ ጥሩ ስሜት አለው። ሌላው ውበቶችን እንደጠበቁ ነው እንቅስቃሴዎች ያሉት። ውበቶቹን እንደጠበቁ በዚህ ይቀጥሉ ነው ብለው ግን እንቅስቃሴዎቹ ተወስነዋል፣ ተገድበዋል። ሂፕና ሼኪንግን የሰራሽው ከዛ ውጪ መሳታችን አዳብሪ ጨምሪ እንቅስቃሴዎችሽ ከዛ ውጪ ባለፈው እንደዚሁ በዳንሶል ስልት ነው የመጣሽው ይመስለኛል ባልሳሳት። አሁንም በዛ ስልት ውስጥ ሆነሽ ነው ስትንቀሳቀሽ የነበረው። ለመቀየር ሞክሪ። ይሄ ውበቱን እንደጠበቀ እንቅስቃሴውን ማዳበርና ማሳደግ ይጠበቅብሻል። ጠንካራ ጎንሽ ዘፈኖችሽና ዳንሶችሽ ተገናኝተዋል። በመጀመሪያም በሻጌ የሰራሽው የራጋ ስልት ከዘፈኑ ጋር ተጣጥሟል። ቀጥሎም ዳንሶልን የሰራሽው እሱን ቆንጆ ነው። አንቺ ጋር ያየው ችግር ምንድነው? የሆነ ክሬቲቪቲ አይታየብሽም። የመልእክት የማስተላለፍ አቅም በደካማ ጎን ባየው፣ ግን የስራዎቹ ለዛና ጉልበትሽ በጣም ቆንጆ ነው። በቃ ስራዎቹን በደንብ ተወጥሻቸዋል። እነዛን ነገሮች ደግሞ ብትጨምሪ ሞር ስኬታማ ትሆኛለሽ ማለት ነው። በእንደዚህ አይነት ነገር ብቻ ባትገደቢ። የመድረክ አጠቃቀምሽ ላይ በብዛት ስራዎች ሳይድ ይዛሉ። አንዳንዴም በመጀመሪያ እዚህ ተመልካች ያለው ፊት ለፊት ስለሆነ ወደ ፊት ለፊት ያርክሽ ለመስራት ከጎን መውጣቱ ተጠልቶ ሳይሆን ረጅም ሰዓት የጎን ስራ ከምትሰሪ ፊት ለፊት ለመስራት ብታስቢ ጥሩ ነው። ጥሩ ነገር አይቻለሁ።